አካውንት እንደከፈታችሁ ዊዝድሮ የምታደርጉበት ያለ ምንም ወጪ ፓርቲ ብቻ በመስራት። ሰላም ውድና የተከበራችሁ ተመልካቾቼ እንደምናችሁ። ዛሬ ማሳያችሁ መግቢያ ላይ ለመናገር እንደሞከርኩት ስለዚህ አፕሊኬሽን ያለውን እውቀት ሁሉንም አጠቃለን ምናይ ይሆናል ማለት ነው። ይሄንን አፕሊኬሽን ሊንክ ለማግኘት ቪዲዮ ዲስክሪፕሽን ቦክስ ላይ ግቡና አፕሊኬሽኑን ከፕሌይ ስቶር ማውረድ ትችላላችሁ። እኔ ስላወረድኩት ወደ አፕሊኬሽን ልገባለሁ። አፕሊኬሽኑ ይህን ይመስላል። ሃይፋም ይባላል። በጉግል እና በኤፍቢ መመዝገብ ይቻላል ማለት ነው። ለኔ ጉግል ስለመቀለኝ በጉግል ልገባለሁ። በዚህ አፕሊኬሽን ላይ ኤጀንት ሆስት እና ኮይን ዳይመንድ ቢንስ የሚባል ነገር ምንም አያስፈልግም ማለት ነው። ሀተታ አያበዛም። በምንድነው በዶላር ነው የሚሰራው ነገሩ። ስራው የሚሰራው ያለ ምንም ኢንቨስትመንት ነው። 0.1 ዊዝድሮ ማድረግ ትችላላችሁ። አሁን እንዴት እንደምታደርጉ ማሳያችሁ ይሆናል። አግሪ ኤንድ ሼር የሚለውን ትነኩታላችሁ። ቴሌግራም ቻናልን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ያልገባችሁ ነገር ሲኖር ጠይቁኝ እመልስላችኋለሁ ማለት ነው። አሁን እንዲያምጥቶልኛል። መጀመሪያ ላይ የሚጠይቀኝ ፎቶ ነው። ፎቶ ከፈለኩኝ ተዋለው ካልፈለኩኝ ይቀይራሉ ማለት ነው። መጀመሪያ ላይ ደግሞ እነም እየጠየቀኝ ነው። እዛ ጋር ኔሙን ታጠፋላችሁ፣ የራሳችሁን ስም ትጽፋላችሁ ማለት ነው። እኔ አጥቼ የራስን ስም ጽፌያለሁ። ከዛ በኋላ ፊሜል ሜል ኦር የሚለውን ነገር ጠይቃል። እሱ ጋር ሜል የሚለውን እኔ የራስን እመርጣለሁ። ከዛ በርዝዴ ይጠይቀኛል። በርዝዴው ጋር የራሳችሁን እውነተኛ ከ18 በላይ የሆነውን ታስገባላችሁ። ከዛ ኮንፈርም ትሉታላችሁ ማለት ነው። ቀጥሎ ታክስ ይጠይቃል። እሱን ከፈለጋችሁ ነው፣ ካልፈለጋችሁ እሱንም ትተውና ፊኒሽ የሚለውን ነካለን። ፊኒሽ ስንል ጨርሰናል ማለት ነው ነገሩን። ከዛ ወደ አፕሊኬሽኑ ያስገበናል። ቀስ በቀስ ኔትወርክ ስለሆነ ነው። ከፍቶልናል። ክሌም የሚል መጥቶልናል። ክሌም የሚለውን ነካለን። እንደገባን ሌላ ባክ ማድረግ አያስፈልግም ማለት ነው። ክሌም የሚለውን ነክተናል፣ ተጨምሮልናል። አሁንም ደግሞ 0.05 እንዲጨምርልን ሌቭል አፕ የሚለውን እነካለን። ቀስቱ የሚያሳየው ነው የምነካው። ዊዝድሮ የሚለው ነካለው። ዊዝድሮ የሚለውን ንካ ያለኝ ስለሆነ ከዛ በኋላ 0.01 ዊዝድሮ ለማድረግ ፕሮሰስ ይቀጥላል ማለት ነው። ዊዝድሮዋል ሜተዱ USDC ነው፣ በኢትሪየም ነው እናስገባው። ኢትሪየም አድሬስ ከባይናንስ ማምጣት ስላለብን አድሬሱ ጋር እናስገባለን። አድሬስ ካርድ ነምበር አለ፣ ካርድ ነምበሩ ጋር ነው እናስገባው። ወደ ባይናንስ ቀጥታ ነው ከሄድን በኋላ ይህ ፊውቸር አለው ለባይናንስ ዲፖዚት የሚል አለ፣ ከላይ ቀስቱ ያሳያል ማለት ነው። ዲፖዚት የሚለውን ነካለን። ከዛ በኋላ አሁንም ቀስቱ ያሳያል። ቀስቱ የሚያሳየውን እንነካለን። እሱን ከነካችሁት በኋላ ኢትሪየም የሚል አለ። አሁንም ቀስቱ የሚያሳየውን እንነካለን። አድሬሱን ኮፒ አድርገን መምጣት ብቻ ነው። አድሬሱ አሁን ቀስቱ ያሳየውን ኮፒ አድርገን መተናል ማለት ነው። እዛ ጋር አስገብተን ኮንፈርም ዊዝድሮዋል የሚለውን ከነከን በኋላ ኦሬዲ በ10 በ20 ደቂቃ ውስጥ ይገባል ማለት ነው። ቀጥሎ ደግሞ በቀጣይ ቪዲዮ እንዴት USDC ወደ USDT እንደምንቀይሩ ማሳያችሁ ይሆናል። አሁን ጣቱ የሚያሳየውን እነካለን። 0.1 ዶላር ለማግኘት ወደ ፓርቲ ወስደናል ማለት ነው። ከዛ እንመለሳለን። እንደምታዩት 0.1 ዶላር ጨምሮልኛል ማለት ነው። በቀላሉ በአንድ ቀን ራሱ ብዙ መስራት ይቻላል። በኢንቫይት ራሱ መስራት ይቻላል ማለት ነው። ሪሲቭ ሪዋርድ የሚለውን ነካለን። ሪሲቭ አድርገናል። ክሌም የሚል መጥቶልናል። ክሌም የሚለውንና ሌቭል አፕ የሚለውን በተከታታይ መንካትና መሰብሰብ ነው ዶላር መስራት። ዳይመንድ ኮይን ቢንስ የተለያዩ ነገሮች አያስፈልጉም ማለት ነው። እዚህ ጋር አሁን ሌቭል አፕ የሚል መጥቶልኛል። ሌቭል አፕ የሚለውን እነካለሁ። እየተጨመረልኝ ነው። ይጨምራል፣ ዝም ብሎ ይጨምራል። እንዲህ ሲሰሩ ሌቭል አፕ እነዚህን አሁን የሚታዩዋቸውን አግሪ ማለት አለባቸው። ፕሌሜንቶች ናቸው። ከነዚህም ስለምናገኝ ማለት ነው 0.01 ዶላር ስለምናገኝ ከነሱ እናገኛለን። ይሄን እናጠፋለን። ከዛ አግሪ ይሄው ሪሲቭ የሚል መጥቶልናል። ሪሲቭ ብያለሁ። 0.01 ተጨምሮልኛል ዶላሩ። እንዲህ ነው ማለት ነው በቀላሉ ስራው። ይሄ አሁን ማሳያችሁን ይሁት ቀስቱ የሚያሳየውን አድ የሚለውን ነካለን። ከዛ በየቀኑ ነው ይሄን የሚሰሩት። አምስቱንም ታጠፋላችሁ። አፕላይ ትዳላችሁ። አፕላይ አድ ፕሌይመንት የሚለውን ነገር ነክታችሁ አምስቱንም እንዲ አድ ፕሌይመንት የሚለውን ካጠፋችሁ በኋላ በቀላሉ አሁን ማሳያችሁ እንዴት ኢንቫይት እንደምናደርግ ማሳያችሁ ይሆናል። አሁን ቀስቱ የሚያሳየውን ቦታ ኢንቫይት የሚለውን ነካለን ማለት ነው። ከዛ በኋላ እዚህ ጋር ኢንቫይት ፍሬንድ የሚል አለ። በተለያዩ አማራጮች ኢንቫይት ማድረግ እንችላለን ማለት ነው። ሊንኩን ኮፒ አድርገን በማህበራዊ ሚዲያ ላይ ፖስት ማድረግ እንችላለን ማለት ነው። ፍሬንዶቻችንን መጋበዝ ይቻላል። የምናገኘው ሪዋርድ አለ ማለት ነው። 0.05 ዶላር ከአንድ ሰው እናገኛለን። አሁን ማሳያችሁ ፋሚሊ እንዴት እንደምንቀላቀል ማሳያችሁ ይሆናል። ፋሚሊ የሚለውን ነክተን ስንገባ እንደ አይነት ፔጅ አለው ማለት ነው።
እዚህ ውስጥ 0.05 ለማግኘት ነው ዶላሩን ጆን የምናደርገው። ጆን ካረግን በኋላ 0.05 ዶላር እናገኛለን። እዛ ሰርች ባሩ አለች እሷን እንነካታለን። ከዛ አሁንም እንደገና እንነካለን። ስክሪኑ ላይ የሚታዩትን አይዲ እዛ ላይ ታስገባላችሁ። ካስገባችሁ በኋላ ሰርች ትላላችሁ ማለት ነው። 956098 ነው። ከዛ በኋላ እንዲያመጣላችኋል። ኢትዮ ቤተሰብ የሚለው የኔ ፋሚሊ ስለሆነ እዚህ ውስጥ ገብታችሁ ተቀላቀሉ። ጄሎ የሚለውን እኔ ነክቼ ተቀላቅያለሁ ማለት ነው። ኢትዮ ቤተሰብ የሚለውን ተቀላቀሉ። ጥያቄ ሲኖራችሁ መታችሁ ለመጠየቅም ይህንን ፋሚሊ መቀላቀሉን እንዲህ ከጨረስን በኋላ 0.05ን እንቀበላለን ማለት ነው። ከአፕሊኬሽኑ ክሌም የሚለውን አሁንም እንነካለን። ሌቭል አፕ የሚል ይመጣልናል። እሱን እንነካለን። 0.05 ዶላር ተጨምሮልናል። በቀላሉ እንደዚህ ካረግን በኋላ አሁን ደግሞ ታስክ እንዴት እንደምናገኝ ማሳያችሁ ይሆናል። ታስክ ሴንተር በላይ በኩል አለ ማለት ነው። በቀስት አሁን ማሳይበትን እሱ ነክታችሁ ወደ ታስክ ትገባላችሁ። ይሄ ታስክ ባይዘዌ ወደ ጎልድ ነው የሚጨመረው፣ ሌላ ነገር አይደለም። ጎጎ የሚለው ሪሲቭ የሚልበት ታይም አለ። ሪሲቭ የሚለውን እነዚህን ፕሮሰሶች መጨረስ አለባችሁ መጀመሪያ። አሁን ለምሳሌ 5 ፕሌሜንቶች በቀን አድ ካረጋችሁ በኋላ ሪሲቭ ታረጋላችሁ ማለት ነው። አሁን ደግሞ ሪሲቭ የሚል መጥቶልኛል። ከስር ከፕሌሜንቶች ማገኛቸው ጎልዶችና ዶላሮች ናቸው። እነዚህን እየገባችሁ በየሰዓቱ ክሌምና ሪሲቭ እያላችሁ ሌቭል አፕ የሚለውን እየነካችሁ እንዲህ መሰብሰብ ነው። በጣም ቀላል ነው። ሌላ ነገር አያስፈልግም ማለት ነው። አሁን ደግሞ ሩም እንዴት ወደን እንደምትወጡ ማሳያችሁ ይሆናል። ክሌም የሚል እየመጣልኝ ስለሆነ ክሌም እያልኩት ነው። አሁን ደግሞ ወደ ሩም አለ ከስር ሩም የሚለውን ነካለን፣ ቀስቱ የሚያሳየውን። ከዛ በኋላ ከላይ በኩል ሰርች ባር አለች እሷንም ነካታለን። ከዛ ወደኔ እንድንገባ ምን አይነት ነገር እንደምናደርግ ማሳያችሁ ይሆናል። ከላይ በኩል ሰርች ባር አሁንም አለች እሷን ነክተን ይህንን አይዲ እንደገና እንጽፋለን። 956098 የሚለውን ከጻፍን በኋላ ሰርች እናረጋለን። ኢትዮ ቤተሰብ የሚለውን አምጥቶልናል። እሱን ነካና ወደ ፓርቲ እንቀላቀላለን ማለት ነው። ፓርቲ ይህን ይመስላል። እዚህ ጋር ስትቀመጡ በሰው ቤት ስትቀመጡ ነው ባይዙ የሚቆጥርላችሁ፣ እናንተ አትቀመጡም። ምክንያቱም አሻንጉሊት እናንተን ወክሎ ክሌም እንድታደርጉ መስመር ተስተካክሏል ማለት ነው። እሱን እንዴት እንደሆነ ማሳያችሁ ነው። አሁን ክሌም የሚል መጥቶልኛል። ክሌም ላለው ክሌም አሁንም ከዛ በኋላ ከዚህ ይወጣና ክሌም ልና ከዛ ወደ ፋሚሊ ሄዳለው። ቅድም ስናይ ጆን የሚል ነበር ቀስቱ የሚያሳየው እንንካና አሁን ምናይ ይሆናል። አሁን ባክግራውንዱ የተለየ ሆኗል። ምክንያቱም እኔ ወደ ራሴ አካውንት ገብቼ አግሪ ስላልኩ ማለት ነው። ስለተቀበልኩ ጥያቄውን ስለተቀበልኩ እንዲህ አይነት ፔጅ አምጥቶለታል ማለት ነው ለዚህ አካውንት። በየጊዜውና በየቀኑ እየገባችሁ ከዚህ ሪሲቭ ማድረግ እንዳትረሱ። ይህ ደግሞ ይጠቅማል በይበልጥ ለፋሚሊ ክሪኤት አሪፍ ስለሆነ እናንተም ለወደፊት የራሳችሁን ፋሚሊ ከፍታችሁ የሚሻለውንና ተጨማሪ ገብን ታገኙታላችሁ ማለት ነው። አሁን ይሄን ፋሚሊ ክሬት ለማድረግ $1 እና 40 ሌቭል መድረስ አለባችሁ። 40 ሌቭል ካልደረሳችሁ መክፈት አትችሉም ማለት ነው። ቀጥታውኑ ማሳያችሁ ምንድነው ባይዚው እዚህ ጋር ሌቭል አፕ የሚል እየመጣ ስለሆነ በተመዘገባችሁ ሰዓት ላይ በፍጥነት ስለሚመጡ ሌቭል አፕ ማለትና ክሌም ሪሲቭ ማድረግ እንዳትረሱ። አሁን እኛ ነው ክሌም የሚለውን ነው ብንገዛው እሱን ለመግዛት ዊዝድሮ የሚለውን ነካለን። ዊዝድሮ የሚለውን ከነካን በኋላ እዚህ ጋር ሾፕ የሚል አለ። ሾፕ የሚለውን ነካለን። ከዛ ሪዲም የሚለውን እነካለን። ፐርቼዝ ሰክሰስፉል ይላል። ቅድም 0.5 ሲነበር አሁን ግን 0.06 ነው ማለት ነው። ሪሲቭ ብለን እንዲህ ሌቭል አፕ እና ሪሲቭ ይያል በቀላሉ እንሰራለን። ቅድም የገዛነው አሻንጉሊት ለ7 ቀን ዶላሮችን ይሰበስባል። እኛ በሳምንት ውስጥ ገብተን ማውጣት እንችላለን ማለት ነው። እና አሁን በደበራችሁ ሰዓት ጌም መጫወት ትችላላችሁ። እዚህ ጋር ያሉትን ጌሞች ተጫውቱ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ይመቻችሁ።